ከሰዎች ስለ ስራችሁ ሀሳብና አስተያየትን መጠየቅ፣ ፊድባክ መቀበልና መፈለግ በጣም ናቹራልና አስፈላጊ የሆነ ነገር ነው። ነገር ግን ሰዎች የእናንተን ጥሩ መስራትና አለመስራት ሁልጊዜም ቢሆን እንዲያረጋግጡላችሁ መፈለግ ኖርማል ያልሆነ ነገር ነው። ስለ ኖርማል ያልሆነ ቫሊዴሽን ሲኪንግ በዚህ ቪዲዮ እናያለን። ሰላም ሰዎች፣ ማሌት ነኝ። ዌልካም ቱ ማይ ቻናል። ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄንን ቪዲዮ ላይክ እና ሼር በማድረግ ለብዙ ሰዎች ጋር እንዲደርስ አድርጉ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የሰዎችን ሀሳብና አስተያየት በምን ያክል መጠን ነው እኛ ላይ ኢምፓክት የሚያደርገው? ሰዎች አትችሉም ካሉን የማንችል ከሆነ፣ ሰዎች ጥሩ እየሰራችሁ ነው ስላሉን ብቻ ብርታት ሆኖን እነሱን ለማስደሰት ነገሮችን የምናደርግ ከሆነ ትክክል አይደለም። ሰዎች እኛ የምንሰራውን ነገር ጥሩነትና መጥፎነት እስኪያረጋግጡልን ድረስ መጠበቅ የለብንም። በሰዎች ዘንድ ቫልዩ ማግኘት እንዲሁም የምንሰራው ስራ ሲወደድልን ማየት በጣም ደስ የሚያሰኝ ነገር ነው። ሁሉም ሰው ቢሆን በዚህ ይደሰታል። ነገር ግን በህይወታችን በምናደርገው እያንዳንዱ ነገር ላይ የሰዎችን ሀሳብና አስተያየት ሁል ጊዜ መፈለግ የለብንም። መጀመሪያ ከራሳችን ጋር ተማክረን የምናደርገው ነገር ሁሌም ቢሆን ቫልዩ አለው። ለምሳሌ ራሴን ማውቀውን ደካማ ጎን ሰዎች እኔን ለማጥቃት ቢጠቀሙበት የሚጎዳኝ ነገር አይሆንም። ምክንያቱም ኦልሬዲ ያንን ድክመቴን ተቀብየዋለሁ፣ አውቀዋለሁ። ሶ አይ ዊል ፊክስ ኢት በራሴ። ሰዎች የሚሰጡን መጥፎ ኮሜንቶች ሊሰብሩንና ከመንገዳችን ሊያስቀሩን አይገባም። አያምናፍ ስለ ራሴ ጉዳይ ለመወሰን ማለት አለብን። ወደድንም ጠላንም ሰዎች በምንሰራው ስራ ላይ አስተያየት መስጠታቸውን አያቆሙም። ስለዚህ እኛ የምናምንበትንና ጥሩ ሊገነባኝ ይችላል የሚሉትን ሀሳቦችን ብቻ መርጠን መስማት፣ ከዓላማችን የሚያስቀሩንና የሚያደናቅፉ ኮሜንቶችን ደግሞ መተውና ራሳችንን ማመን ይገባናል። በህይወት በጣም የተሳካላቸውና ጥሩ ቦታ ላይ የደረሱ ሰዎች የሰዎችን ኮሜንት ቱ ዘ ሃርት የሚወስዱ ሰዎች አይደሉም። ሰዎች ሲያጨበጭቡላቸው ደስተኛ ሆነው ስራቸውን የሚቀጥሉ፣ ሰዎች ደግሞ ሲሰድቧቸውና ሲያንቋሽሻቸው ከመንገዳቸው የሚቀሩ ሰዎች መቼም ቢሆን ስኬታማ ሊሆን አይችሉም። ሶ ጋይስ፣ እናንተ የሰዎች ኮሜንት ኢንፍሉዌንስ የሚያደርጋችሁ ምን ድረስ ነው? ኮሜንት ላይ ሀሳባችሁን ጻፉልኝ። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ቴንክስ ፎር ዋቺንግ ባይ